ይሁን። አሜን በሉ እስቲ። ድገሙና አሜን በሉ እስቲ። መቼም ለአሜን ቋንቋ አስቸግር። አሁንም አሜን በሉ እስቲ። ያጠገባችሁን ሰው ያዙና እንኳን ደህና መጣ በሉ እስቲ። ዛሬ በሉ እስቲ ያንተ ቀን ነው። እግዚአብሔር የምናገር ቀን ነው በሉ እስቲ። ሃሌሉያ! ለራሳችሁ አጨብጭቡ እስቲ። ለራስ ሲባል ድገሙና ለጌታ ለኢየሱስ እጃችሁ ይባረክ። በጣም ደስ የሚል ሞገስ ነው ያላችሁ። ክብር ለኢየሱስ ሲሆን በጣም ወዳችኋለሁ። ስትንቀሳቀሱ ታምራላችሁ። ጌታ ያክብራችሁ፣ እግዚአብሔር ያክብራችሁ። በጣም ሳላመሰግን የማላልፈው ነገር እዚህ ትልልቅ ሰዎች አላችሁ ከፊት እዚህ ቤተክርስቲያን ላዮችን በምረቶች ሌላ ቤት መጣችሁ አላችሁ። ጌታ ኢየሱስ ይባርካችሁ። በጣም ከተማርኩበት ትልቅ ነገር ከዚህ ቸርች ትህትናና መከባበር አይወሰንባችሁ። እውነት ዶክተር ዘመን ይባላል። ዶክተር ብርሃኔ ማዕረግ አለው፣ እውቀት አለው። ግን ዝቅ ብሎ ሰው በዚህ ዘመን ምንድን ነው የሚወደው? ከፊት መቀመጥ፣ ወደ መኪና ለገቢና ይህ እውነት ፎቶ መጋላ ተጭኖ ነው ከኛ ጋር ሚመጣ እኔ በኋላ ሊበሉ እቃ በሚቀመጥበት ሲጉረደ የሚቀሙ ትልቅ ሰው እግዚአብሔር ትልቅ ያለ አንተ ቤት እግዚአብሔር አይነስ። ዳኒ ዘመን ይባረክ። ሲያንከባክበን ሲያመላልሰን እና አዲስ መሪዎች ናችሁ። በእውነት እግዚአብሔር ያክብራችሁ። ትልቅ ሰው ትልቅ ሆኖ አጠገቡ ያለው የሚያከብር ትልቅነት መለኪያ የትልቅነት መለኪያ እኔ ልትባረክ ማለት አይደለም። አንተ ትልቅ ነው ማለት ሁሉ ነገር ለሌላ ቅድሚያ መስጠት ትልቅነት። እግዚአብሔር ያክብራችሁ፣ እግዚአብሔር ያገልግላችሁ። ጉባኤው እግዚአብሔር ያክብራችሁ። ለእግዚአብሔር ቃል ያላችሁ ዳርባን ብዙ ቦታ ሳውዝ አፍሪካ ላይ ጥቂት ቦታዎች አይቻለሁ። በዚህ በደርባን ምድር ላይ ያሉ ቅዱሳን ለእግዚአብሔር ቃልና ለእግዚአብሔር ያላችሁ ክብር ለዘላለም አይወሰድባችሁ። የምር ነው። ማስመሰል እንዳይመስላችሁ። ያላችሁ አክብሮት ከጌታ ጋር ያላችሁ ነገር ለእግዚአብሔር ቃል የሚሰጡት ቅድሚያ ዘመናችሁን እግዚአብሔር ይባርክ፣ አይወሰድባችሁ። ለጌታና ለራሳችሁ አጨብጭቡ ውስጥ እና ብዙ ማይል አልችልም። ጸልይላችኋለሁ ለአንዳንድ ሰዎች የኔ አገልግሎት በእርግጥ እግዚአብሔር ይናገረኛል። ለሁሉም ሰው ግን ማድረስ አልችልም። ለሁሉም ሰው ደስ ብሎኝ ነበር እስከሚሄድ እስከሚመለስ እያንዳንዱ ሰው ብጸልይለት ደስ ይለኛል። ግን ማናገር ዛሬ እግዚአብሔር የሚያገኘው ሰው አለ። በፈውስ በመጽናናት በተለያየ ክስ የመጣችሁ ሰዎች አንድ በቃሉ በኩል ይነቃቸዋል። ሁለት እግዚአብሔር በሚናገረኝ እያስተማርኩ እየሰበኩ እያለፍ የሚመጣ ማለት ድረስ ሲሪየስ ሆናችሁ ተቀበሉ። ሲሪየስ ሆናችሁ ምክንያቱም አንተን ማስደሰት አልችልበትም። እኔ የሚያስደስተው ለ21 ዓመት በእግዚአብሔር ቤት ውስጥ እያገለገልኩ በኖርኩባቸው ዓመታት የተሸከመኝ ጌታ ነው የሚያስደስተው። ስለዚህ ልመጣው ማለት ሲሪየስ ነው። ይሄ እንኳን ወይስ ከብቻ ሲነጋ ራሱ አንተ እግዚአብሔር አምላክ ዛሬ በቀጥለኛ አድርጓል። ምክንያቱም ያ ማለት ላንተ ማለት ማለት ነው። ስለዚህ ማንኛውም ኬስ ዛሬ በእናንተ ህይወት ከእናንተ ህይወት ጋር አይመለስም። አሜን አሜን። ወደ ጌታ የመምህር ነው የሚሰብከው ረጅም ዘመን ደጋግሜ ብናገር ቢያስተምር
ማልሰለቸው መጽሐፍ ቅዱስ ክፍል ነውና መጽሐፈ ሩት ነው ዛሬ የምንማረው። እንዲህ ከብሬ ስለ የሚሰብከው ዛሬ ከተበታተነበት ነገራችሁ ውስጥ እግዚአብሔር ትልቅ ቁም ነገር ያወጣል። ይህ መልእክት የሚል ሰው ውስጥ አሜን ይላል። ምን ከሆነበት ነገር ውስጥ ተናገሩ። ምን ከሆነበት ነገር ውስጥ ብንቄች ብንፈጀጠ ያዘች መገር ቁማቄች ወርቀታ ፉሻሎ ባዲየኛስ እስቲ ከተበታተነበት ነገር ውስጥ በሉ እግዚአብሔር በውስጥ ትልቁ ነገር ያወጣል። በውስጥ አንድ ጊዜ ይህን ታሪክ ለማለት እንዲመቸኝ በደንብ ስሙ። ድምፅ ትንሽ ከፍ ብታደርግልኝ ተባረኩ። እዛ ውስጥ ያሉትን እግዚአብሔር ያክብራችሁ እና የሆነ ጊዜ 10 ሰዎች በጀልባ ወደ መዝናናት ይሄዳሉ። ጀልባ አዲስ አበባ ሊባችሁ በዚህ ሀገር ያላችሁ ሰዎች ይሄዱና ከከተማ ወደ ባህር መሀል ደረሱ። ወዴት ሄዱ ነው? ወደ ደሴት፣ የሆነች ደሴት አለች መሀል ሀይቅ ላይ። ልክ ነፋስ ተነሳና መርከቧ ተገለበጠች። 9 ሞቱ። አንዱ እንደምንም ሆኖ ተማሙቶ በአይሮፕላን በመሬቱ ዋኝቶ ወደ ደሴቲቷ ደረሰ። በምን ይመለስ? ሩቅ ነው። ብዙ ኪሎ ሜትር ነው የተጓዙት። ጓደኞቹ ተበተኑ። የያዘው ስንቅ ተበተነ። የሚበላው ተበተነ። ቦርሳው ተበተነ። እሱ ብቻ በለጠ። ልብስ እንኳን የለው። አንድ ቀን ደሴቲቷ ላይ ቤት ልሰራ አሰበ። አዲስ ኑሮ ሊጀምር ብቻው ለመኑ ሲያስብ በደሴቲቷ ላይ በሰራ ጎጆ ሊሰራ በሳር በምን አለ ራውና አሳ ላጠም ሄዳለሁ አለ። ሄዳ ሲመለስ አሳውን ለማብሰል ያነደደው እሳት ቤቱን አገኘ። እግዚአብሔር ወይ ምን አድርጌ ነው የምታሰቃየኝ አለ። ህይወት ይቆለጠጣል። ህይወት ይቀደዳል። ህይወት ማለት የለበሳችሁ ጨርቅ ማለት ነው። ሲጀመር ጨርቅ ይቀደዳል፣ ይሰፋል፣ ዲዛይን ይወጣል፣ ውብ ይሆናል። ህይወት እንዴ ተበተነበት። ሲመለስ የሰራው ቤት ተቃጠለች። ምነው ምን አደረኩ ያለ ጭሱ ቡን ይላል። እሱ ጉንጩን ይዞ ቁጭ ብሎ ተክዞ ያለቅሳል። ሰዎች በርቀት ጭሱን አይተው ይመጣሉ። በጀልባየው እየነዱ መጡ። ሰው እንዴት ሰው አለ እዛ ማለት ነው። ሲመጡ ምን ሆናችሁ ነው? ምን ሆነ ነው እዚህ የመጣው? ማነው ያመጣ? ታሪኩን ነገራቸውና እና እናንተስ እንዴት መጣችሁ? ጭስ አይደነዋል። ለካ ቤቱን ያቃጠለው እግዚአብሔር እሱ ከዛ ሊያወጣ ነው። ስምንት ሰላሳ በዚህ ጉባኤ ውስጥ የበተንኩት ለበጎ ይቀይራሉ አለ። የተበተነብኝ ነገር ካለ እግዚአብሔር ዛሬ ይሰበሰባል አለ። ጭሱ ነው ለካ ያቃጠለው እኔን ከዚህ ሊያወጣ ነው። ትንሿን ነገር አቃጥሎ ቢያገረም ትንሿን ነገር በትኖ ማለት ትንሿን ነገር ያጠፋለን እግዚአብሔር ወደ ትልቅ ክብር ሊያወጣ ነው። የሚበሉ ከተበታተነበት ነገር ውስጥ ወደስ እግዚአብሔር ወደስ ትልቅ ነገር ያወጣ ነው። እኔ ብዙ ቦታ ሰምቻለሁ። ግን መንፈስ ቅዱስ ምን ያደርጋል? ማታ ላይ እያየሁ ብዙ ሰው ተበትኖ
በመንፈስ ሲያለቅስ አየሁ። ብዙ ሰው ነገሩ ጸጥ ብሎ አየሁ። ብዙ ሰው በእግዚአብሔር ላይ ሲያጉረመርም አየሁ። ግን እግዚአብሔር እንዲህ አለ፣ የሚገርም ትልቅ ቁም ነገር ከዛ ውስጥ አወጣለሁ። የተጠበሳችሁ ሰዎች፣ ወዛችሁ መልካችሁ እስኪጠፋ ዋጋ የከፈላችሁ ሰዎች፣ ዛሬ ጌታ እንዲህ እያለኝ ነው፣ ከተቀደደበት ነገራችሁ ውስጥ እግዚአብሔር ትልቅ ቁም ነገር ያወጣል። እንዲህ በሉት፣ የኔ ነገር ነው የተበተነው የተቀደደው ለካ ለበጎ ነው። እግዚአብሔር የአንድ ሰው ታሪክ ለበጎ ይቀይራል። መጽሐፈ ሩት በጣም ትንሽ ምዕራፍ ነው፣ 4 ምዕራፍ ነው። ግን 7 መጽሐፍ ብትጽፉ ይወጣል። መጽሐፈ ሩት በአስቸጋሪ ዘመን ውስጥ የተጻፈ መጽሐፍ ነው። መጽሐፈ ሩት የመሳፍንት አገዛዝ በነበረበት ዘመን የተጻፈ ነው። መጽሐፈ ሩት ሰው የመሰለው ትልቅ ጥቁር ሰው ሆነ እሱን ያመልካሉ፣ ትልቅ ድንጋይ ካገኙ እሱንም ያመልካሉ። የተገለባበጠ ሕዝብ ያለበት ዘመን የተጻፈ መጽሐፍ ነው። ታሪኩ በአንድ ቤተሰብ የሚያነጣጥር ነው። መጽሐፉ መጽሐፍ የነበረበት በኑኃሚን ሕይወት ታሪክ ነበር። መጽሐፍ የነበረበት ታሪክ የሌለው ሰው መጣ፣ ታሪክ ተጻፈ። ለምንድን ነው ታሪክ የሌላት ሩት? ታሪክ የላቸው። ታሪክ የሌላት ዘንድ የተወለደችው በሰው ዘንድ ከተጸየፈ ዘንድ የተወለደችው ከሞዓብ ኢየሱስ ይመጣል ብሎ ማን ያስባል? ከሞዓብ መልካም ነገር ይወጣል ብሎ ማን ያስባል? ከሞዓብ የተረገሙ ናቸው ሞዓቦች። ሞዓብ የሚል ስም የመጣው ከየት ነው? ከዘፍጥረት 19 ነው። እግዚአብሔር ሶዶምና ገሞራን ሲያጋያቸው ሲያቃጥላቸው አንድ ቤተሰብ ተረፈ። የሎጥ ቤተሰብ ከሁለት ሴቶቹ ጋር ቀረ። ሚስቱም ሞተች። የጫወት ሆነ ቀረች ይላል። ግን ሎጥና ሁለቱ ሴት ልጆች ቀሩ ይላል። የት ገቡ ይላል? ዋሻ፣ ትልቅ ጫካ ውስጥ ቁጭ ብለው ሴቶቹ ከተማ ሲያዩ ሰው አይታያቸው፣ ጭስ ብቻ ነው የሚታየው። ወንድ የሚባል ነገር የለም። ሁለቱም ሴቶቹ ሴጣን ጋር ሀሳብ ጋባ። አንቺ አቤት አባታችንን አሁን ወንድ የለም ዘር ይጠፋል። አባታችንን ብናጠጣውና ብናሰክረውና ከሱ ጋር ብንተኛ ሳለች የገዛ አባቷል ታሪክ ከሌለበት ቤት ባለ ታሪኳ ወጣች። አንደኛው የኔ ተራራው ዛሬ አለችና አባቷ ወይን አጠጣችና አሳከረች። ከሱ ጋር ተለች፣ ወንድ ልጅ ወለደች። በማን ተናገ? በማን የተወገዛ ሕዝብ ነው ሞዓብ። በእስራኤል ዘንድ ንክኪ እንኳን የጋብቻ ሕይወት እንኳን እንዳይኖር የተወገዛ ሕዝብ ነው ሞዓብ። ግን ባለታሪክ ወጣ ከሞዓብ። ሁለተኛዋ ዛሬ የተራራች ታየች። አሞን ተወለደ። አሞን ወደ ሞዓብ እንዴት ገቡ? ሩት ስሟ እንዴት ተጻፈ? ከ66 መጽሐፍ አንዷ ሆነች። አንደኛዋ መጽሐፍ አስቴር ነው። ሁለት ሴቶች ናቸው በመጽሐፍ የተጻፉ። ከ66ቱ መጽሐፍ ሁለት ሴቶች አስቴርና ሁለቱም ደግሞ ታሪክ ምጻፍባቸው አይደለም። አስቴር በመሰረተኛ ያደገች እናት አባቷ በልጅነት ያጣች
የኮስሞቲክስ አቅርቦት እንኳን የሌላት አይሁዳዊት አስጢን የምትባል የአርጤክስስ ሚስት በአንድ ግብዣ ላይ አልገኝም ስትል ንጉሥ አርጤክስስ አስጢንን አስቀርቶ ሴቶችን ወዳደሩ ብሎ ከ127 ሀገር ላይ ሴቶች መጡ። ከህንድ መጡ፣ ከኢትዮጵያ፣ ከሳባ፣ ከተለያየ ሀገር መጡ። ግን እግዚአብሔር ወደ አስቴር ውስጥ ገባ። ታሪክ እንዲጻፍበት ይፈልጋል። ያ የተጻፈው ታሪክ ለምንድነው? ከጀርባው የሆነ ታሪክ ይጻፋል። ኢየሱስ ይባላል። በታሪካችን ጀርባ ያለው ታሪክ ኢየሱስ ነው። በክብራችን ጀርባ ያለው ክብር ኢየሱስ ነው። ሲጮኻችሁ ኢየሱስ በሉት። አስቴር በትንበቃ ሰራተኛ ያገኘች ሄጌ የሚባል ሰው የሴቶች አለቃ ያላታ ወዳደሬ ነው። ከየት ነው? ዝም አይሁዳዊት ከሆነች ትገደላለች። ለውድድር አይቀርብም እኮ አይሁዳዊ። ለእንዲህ ለክብር ቦታ አይቀርብም እኮ አይሁዳዊ። ስፍራ የለውም አይሁዳዊ። ግን እግዚአብሔር ካባ ከፊት ያመጣ የሆነ አጀንዳ ነው። ፊት ያደረገ የሆነ አጀንዳ ነው። ዋና ያደረገ የሆነ አጀንዳ ነው። የሚጻፍ ታሪክ አለ። ያ ታሪክ ኢየሱስ ነው። ገባች የተሞገሰና አርጤክስስ ገባች። ሩት ደግሞ ወደ ዋና ክፍል ይመልሳችሁ። መጽሐፈ ሩት 4 ምዕራፍ አለ። እያንዳንዱ ምዕራፍ በጣም የሚገርም ነው። መጽሐፉ ራሱ ያ የተጨማለቀ የመሳፍንት አገዛዝ ሲያበቃ ንጉሳዊ አገዛዝ በሚመጣበት መሀል የገባች ነው። ሳሙኤል ሊመጣ ንጉሳዊ አገዛዝ ሰው የፈለገ ይሆን ነበር። ታቦት፣ ሕግ፣ ጽድቅ፣ ቅድስና ልክ ቤተ መቅደስ ውስጥ ሲበላሽ ንጉሳዊ አገዛዝ ሊገባ ሲል የሩት መጽሐፍ መሀል አራት ምዕራፍ ነው። ዛሬ ለአንድ ሰው 4 ምዕራፍ ነገራቸዋለሁ። ከ4 ምዕራፍ ያመለጣ ሰው በዚህ መደርባ ምንለ ከዚህ ችግር ጊዜ ሲከት በኋላ እግዚአብሔር ታሪክን በታሪክ ይገለብጣል። ምዕራፍ 1 ብላችሁ ጻፉ። ምዕራፍ 1 የሐዘን ምዕራፍ፣ የጨለማ ምዕራፍ፣ ጥቁር የለበሰ ምዕራፍ፣ ተስፋ የቀረበበት ምዕራፍ፣ መጽናናት ያቃታት ምዕራፍ፣ የተሰበረችበት ምዕራፍ፣ የወደቀችበት ምዕራፍ፣ ነገር ሁሉ የተበታተነበት ምዕራፍ፣ የያዘችው ከእጇ የተበተነበት ምዕራፍ፣ ሕይወት ግልጽ ያለችበት ምዕራፍ፣ ሕይወት ትርጉም ያለችበት ምዕራፍ። ከአንድ ሰው ዘመን ላይ ያ ምዕራፍ እያለፈ ነው። ይህ ምዕራፍ የሚያልሰዋለ መሻገር የሚፈልግ ሰው አለ። ጥቁር የተለበሰበት ምዕራፍ መሻገር፣ መጽናናት ያቃተው ምዕራፍ፣ ብቸኝነት ያጠቃው ምዕራፍ፣ ሰው እያለ ብቻ የቀረበት ምዕራፍ ከአንድ ሰው ላይ ዛሬ ከጀርባን ይሻገር። ተቃበል ብያቸዋል። ምዕራፍ 1 የምን ምዕራፍ? የሐዘን ምዕራፍ 2 ከሐዘን ወጣች፣ ለመጽናናት ሞከረች፣ ኢኮኖሚ ችግር ገጠማት። የቃርሚያ ምዕራፍ እንዴት ከቃርሚያ ምዕራፍ እንዳወጣች፣ እንዴት ከሐዘን ምዕራፍ እንዳወጣች እንማራለን። ቃርሚያ ምዕራፍ መጥፎ ነው። እግዚአብሔር ይወቀው። ቃርሚያ ምዕራፍ ሞገስ የለውም። ወጭ አድርገህ መውሰድ አትችልም። ወደ በረከት ውስጥ መግባት አትችልም። ቃርሚያ ክልል ነው። ወደ በረከት እንዳትገባ የሆነ አገር አለ። እሱ ምንድን ነው?
እገባለሁ ድገሙ አፊን ኪፈትና ተናገር ስምጋ አትገባም አገባም ተናገርና እገባለሁ ማነው ቃርሚያ ይላል። በቃ ቃርሚያ የሰለቸው ሰው ካለ ዛሬ እድለኛ ነው። ዛሬ በዚህ ይሁን ቀን ቃርሚያ ሰልችቶኛል የሚል ሰው ካለ ዛሬ ከዚህ ቃርሚያ ውስጥ ወጣለ። እግዚአብሔር አሁን ውስጥ ይከታል። እንደገባሽ ነግራቸው በኋላ ግዴታ አራት የሰርግ ነው ነጭ የሚለበስ ጥቁር የሚነሳበት ሐዘን የሚነሳበት ሃሌሉያ በራፋችሁ ላይ ኮንግራቹሌሽን የሚል ጽሑፍ የምንጻፍበት ማዶ ሰው የማይመጣበት ሐዘን ላይ የማትቀመጭበት ሰው ሁሉ ፊትሽን የማያይበት መልክሽ የሚቀየርበት ታሪክ የሚቀየርበት የምትታጀብበት የምትጎበኝበት ምዕራፍ 4 ለአንድ ሰው እየመጣ ነው። ለእኔ ነው የምል ሰው ጮኸ አሜን። የምን ምዕራፍ ሐዘንና ሳቅ እንዴት ይናያል? ምዕራፍ 1 የምን ምዕራፍ 2 የምን የምዕራፍ 3 የምን ያው ደግሞ የምዕራፍ 4 የምን እያንዳንዱ ትግል ይኖራል። መጽሐፉን እናነባለን። ዶክተር ቶርብለን መጽሐፈሩት ምዕራፍ 1 ቁጥር 17 ጀምር እግዚአብሔር ምስክርነት ይገባል። ዛሬ ከሳካለ የስብከቱ መንፈስ ወደ ትንቢት ይቀየራል። ትነካካለ የእውነት ነው። ከሐዘን ትወጣለህ። ከተሰበረ ልብ እግዚአብሔር ይጠግናል። እግዚአብሔር ዛሬ ሽታን ይቀይራል። በቃ ወዛችሁ ይቀየራል። ምዕራፍ 1 የሐዘን ምዕራፍ ይገኛል። 20 ከላይው የነበር 20 ቁጥር እርሷም ሁሉን የሚችል አምላክ አስመርሮኛልና ማራ በሉኝ እንጂ ኑኃሚን አትበሉ። በሙላት ወጣሁ፣ እግዚአብሔር ወደ ቤቴ ባዶዬን መለሰኝ። እግዚአብሔር አዋርዶኛልና ሁሉን የሚችል አምላክ አስጨንቆኛልና ኑኃሚን ለምን ትሉኛላችሁ አለቻቸው። ይኸውላችሁ ሩት ማለት ወዳጅ ማለት ነው። የስሟ ወዳጅ የተጠጋች ማለት ነው ሩት። ኑኃሚን ማለት ደግሞ ከንግግሩ አንፃር ኑኃሚን አትበሉ ማን በሉ ማርያም ማርያም ማለት ነው። ያልናፈቀ ነገር ማለት ነው። ሕይወትን ያበላሻ ነገር አለ። ያስመረረ ነገር አለ። አትበሉኝ አለች። ያስመረረ ነገር ምንድን ነው? በሙላት ወጣሁ፣ እግዚአብሔር በምን መለሰ? ባዶዬን መለሰ። ምን አድርጎኛል? አስመርሮኛል። ዛሬ አንድ ሰው ስሙ ይቀየራል። አስመርሬ ነው አለ
ይባላ የተትረፈረፈ ነገር አለ፣ ግን የህይወት ሰላም የለም። ወደ ሞዓብ ይሄዳልና ልጆች ሞዓብ ገቡ። በአንድ እስራኤላዊ ቤት ተጠቅቶ መኖር ጀመሩ። ማሎና ከሌሎች ጋር መሰረቱ። ከማን ጋር? ከሞዓብ ሴቶች ጋር። እግዚአብሔር ሰሎሞንን በአንደኛ ነገሥት 17 ላይ እግዚአብሔር ሰሎሞንን የወቀሰው ለምንድን ነው? ከሞዓብ ሴቶች ጋር ተነካክታ እንደሆነ እግዚአብሔር ይመሰክራል። አሁን ግን ምን ሆኑ ይላል? ከሞዓብ ሴቶች ጋር ተነካኩ። ሲነካኩ ሩትን አንዱ አገባ፣ ኦርፋ የምትባለው አንዱ አገባ። ሁለት ሴቶች ከሞዓብ መኖር ጀመሩ። ሳቅ በሳቅ ሆኑ። ግን ልጅ አልሰጠም እግዚአብሔር ለ10 ዓመት። አያችሁ፣ ከማይገባ ዘር አይተካም። እግዚአብሔር የሚጠናቀቀው ለጋብቻ አይደለም፣ ለዘር። እግዚአብሔር የሚጠናቀቀው ለዘር። ማሆን ሎሚ ድንገት ቤቷ ውስጥ አንድ ነገር አንኳኳ። ለቅሶ ተነሳ። ምንድን ነው? ባልሽ ሞታ ነው። ሲበተን ሕይወት ሲበተን ኑሮ ሲበተን ያጠቃችሁ ሰው ገፋ አድርጋችሁ እግዚአብሔር ወደ አንተ ዛሬ መጥቷል በሉ። ድገም እርግጠኛ ሆኜ ልንገራችሁ፣ ከ25 ሰዎች ሕይወት እግዚአብሔር ዛሬ ሐዘንን ይመታል። ከእኔ ጋር አብሮ የሚሄድ አይደለም ይሄ መልእክት። ከሰኞ ጀምሮ በሕይወት ላይ የማታውቀው ደስታና ሳቅ ይገባባል። ሳቶች ትስቂያለሽ። እስቲ ሲቃላ በልስ ተበተን አገር ሲበተን ባዶ ነው የተመታው። እሱ ካስቀበለች በኋላ ሌላ ጥሩባት ምንድን ነው የሚሰማው? ማሮን እኮ ሰው ሀገር ላይ እውነተኛ አምላክ በሌለበት ነገር ላይ ድንጋይ ሲብራል የምትሄጂበት መንገድ ሰላም ይሁንልሽ።
ላይ የሚያሳዩ ሰዎች አሉ። ማን የትላንትናው ዶሴ እየተፈላከስ እስቲ የትላንትና ዶሴ መልባክ ተቃጥሏል ነው ሲ አንበሳ ሰው ተቃጥሏል ነው ሲ ትላንትና ነገር እያሳሰቡ ስልኳ ያሉት አኗሚ መጣች ያሉ የተንጫጩ ያ አትበል አትበል ማለት ነው።